ማለት ነው የኔ አባት። እኔ ላልቅስል የእውነት እዛ ቦታ ላይ የራሳችሁን ልጅ አርግታችሁ ብትመለከቱ ስሜቱ ይገባችኋል። ልገልክ ነው ምን ልልቀትልሃን ምን ልልቀትልሃን ለክልሃን ምን ይላ ራሳችሁን ልጅ አርግታችሁ ስታዩ ስታነጻጽሩ በጣም ነው የሚያመው። በጣም በዚህ ሰዓት እያለቀሰ ያለው የኔ ልጅ በሆንስ ብላችሁ ስታስቡ እግዚአብሔርና እንዴት ግን ምን የተካሄደ ነው ያለው? ምንድን ነው እየሆነ ያለው? ህፃን ልጆች በሰላም ወጥቶ በሰላም ማግባት ካልቻሉ ይሄ ጋር ምንም የማያውቀው ልጅ እንደዚህ እያስፈራረክ ቪዲዮ ቀርጸህ ትፖስታለህ? እንዴት አስችሎክ ነው ግን እባክህ? እንዴት አስቻለክ? እግዚአብሔርን በጣም ነው የከፋኝ። አሁን ግን ከዛ ሁሉ የሚያሳስበኝ ነገር ይሄ ህፃን ልጅ በዚህ ሰዓት ምን አይነት ሁኔታ ላይ እንዳለ ራሱ ባቅ ደስ ይለኛል። በእውነት እያለቀሰ ያለው በዚህ ሰዓት በዚህ ልጅ ቦታ ላይ የኔ ልጅ ቦንስ የኔ ልጅ እንደዚህ እያስፈራራ ቀርጾ በፎሴትስ ምን ይሰማኛል ብላችሁ ስታስቡ እግዚአብሔርን በጣም ነው የሚያመው። በጣም እግዚአብሔርን የምር ይሄን ቪዲዮ ካየሁ በኋላ እኔ እንጃ በቃ በጣም ነው የተሰማኝ። በጣም ማለት ነው። እና ፍትህ ለህፃናቶች፣ ፍትህ ለህፃናቶች። እንዴት ይሄ ልጅ እንደዚህ አድርገህ እኮ ነገ ወጥተህ አንተ ይቅርታም ትጠይቅ ይሆናል፣ ግን ለዚህ ልጅ እድሜ ልክ የአእምሮ ጠፋሳ ነው መሆንበት። ምንም የማያውቀው ልጅ ሰው በዚህ ልክ ሰው ቆይ አእምሮ ማሰብ ትቷል እንዴ? ምንድን ነው እየተካሄደ ያለው? እግዚአብሔርን በጣም ነው እየከፋኝ። በጣም ማለት ነው የኔ አባት። እኔ ላልቅስል የእውነት እዛ ቦታ ላይ የራሳችሁን ልጅ አርግታችሁ ብትመለከቱ ስሜቱ ይገባችኋል። የእውነት በጣም ነው ያዘንኩት። በጣም ማለት ነው ህግ ባለበት ሀገር መንግስት ባለበት ሀገር ህፃናቶች በዚህ ልክ የእውነት በጣም ነው የሚያመው። ምንም የማይችል ልጅ ህፃን ልጅ እንዴት ሰው በዚህ ልክ የእውነት በጣም ተሰምቶኛል። እና